ዛሬ በህይወቴ ለመጀመሪያ ጊዜ እናቴን ሰርፕራይዝ ላደርጋት ነው። ቆይ ከዛ በፊት ግን እንደምታስቡት ሰውን ሰርፕራይዝ ማድረግ ቀላል አይደለም። እንግዲህ አሁን የሰርፕራይዝ ታይማችን ደርሷል። መጀመሪያ ትገባለህ፣ ከዛ ታወናብዳለህ ማለት ነው። ቆይ ከዛ በፊት ግን ይህን ፕሮግራም ስናዘጋጅ ያየነውን ትልቅ ጸብና ግርግር ላሳያል። እስቲ ልቀቀው። እስኪ ይህን ቪዲዮ እስከ መጨረሻው በማየት የእሷን ደስታ እንጋራ። በቅድሚያ ማድረግ የነበረብን ነገር ፎቶ አመርጠን በፎቶ ቤት ሰተን እሱን ፕሪንት ማስደረግ ነበረ። እንግዲህ የማዘርን ፎቶ ለማግኘት መጀመሪያ ብራዘር ጋር መደወል ነበረብኝ። ይህንን ፎቶ ነው ፕሪንት አድርጌ መስጠት ያሰብኩት። እስቲ እንግዲህ መጨረሻውን ሲያሳምረው ይመቻችሁ። እንግዲህ አሁን ምንም ነገር አይታወቅም፣ ግን የሰርፕራይዝ ታይማችን ደርሷል። ሰርፕራይዛችን እንግዲህ እንደዚህ እንደምታዩት ስጦታችን ልንሰጥ ነው ማለት ነው። ጀለስ ገብቶ ውስጥ ያወናብድልናል። መጀመሪያ ትገባለህ፣ ከዛ ታወናብዳለህ ማለት ነው። ውስጥ የሆነ ነገር ተወክባለህ። መስታወት ውስጥ ነው የሚታይ። ዳቦ 3 ብቻ ነበር። ዳቦ ይበቃል ነው ሳምባሽ ይምጣ። የሳይ ሃፒ በርዝዴይ ያሳይ ሃፒ በርዝዴይ ቱ መስታወት የሳይ አልሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድግፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሆኜን እንድኖር ከሞላ ጎደል አገር ውስጥ ራሴን ያየው። እንግዲህ እናያለን ምን እንደሚሆን መልሱ። ተሳክቷል ወይስ አልተሳካም? እስቲ እናየዋለን። እንዴት ነው? እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ክብር ይስጣችሁ፣ ተከበሩ። ወልዳችሁ ከብዳችሁ ጥሩ ኑሮ ኖራችሁ የሚያከብራችሁ ይስጣችሁ እግዚአብሔር አምላክ። አስታዋሻ ያሳጣችሁ ሊቀ መላእክት ቅዱስ ሚካኤል ከፊት ከኋላ ይጠብቃችሁ። ብዙ ጉድለቶች እንዳሉን እናውቃለን፣ ግን ጉድለታችንን ደግሞ አንድ ቀን ይሞላልናል እግዚአብሔር ከምለው በላይ እኔ እንጃ አላቅም። ጻድቁ ይስጡልኝ። ይሄ እንግዲህ የጥምቀት አገልግሎት ላይ የተሰራ የበገና ፎቶ ነው። ድንገት ነው እንግዲህ የተነሳችው። ኤዲተሩ ካሜራማኑ ነው፣ አሁን ካሜራ የሚቀርጸው ነው ኤዲት ያደረገው። ያምራል ብለን እናስባለን። እጅግ በጣም ከምለው በላይ አይለየን። ሁላችንን ከፍ ያለ ቦታ ይጣለን፣ አንድ ላይ ሰብስበው እድሜውን ሰጥቶ ያኖረን ሊቀ መላእክት ይስጥልኝ። ሁኝልኝ ሁሌም በደስታ ኑሪልኝ ሳትከፊ ራችኋል። እግዚአብሔር ይመስገን። አንድ ቀን በክፉ ማንም ሰው አስኮ ምድር ላይ ጠርቷችሁ አያውቅም። ምክንያቱም የኔ ልጆች አይደላችሁም፣ የእግዚአብሔር ልጆች ናችሁ። ሲቀጥል የጻድቁ አባቴ ልጆች ናችሁ። እሳቸው ደግሞ ልጆቻቸውን ለቁም ነገር አብቅተዋል። ከሱስ ነፃ በእምነት እንጂ የምትታወቁት በሌላ ነገር ስም አይጠራ። ክብር ለመድኃኒዓለም ከቤቱ ያውጣን። አሁንም እምነታችን ትንሽ ነው፣ በእምነት ላይ እምነት ይጨምርልን፣ ትልቅ ሰው ያርገን። እናንተን ለስጋ ደግሞ በቅዱስ ቁርባኑ አውቅቶ በህይወታችሁ እንድትኖሩ እኛንም ለስጋ ደግሞ እንዲያበቃ ጸልያለሁ። እንግዲህ እንደ ደካማነታችን ሁላችንም ጸሎታችን ከደመና በታች አይዋልብን። አሜን 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 ብለናል። እንግዲህ ይሄ የአመት ፓኬጅ ነው፣ የ10 ዓመት ፓኬጅ ነው። ጥሩ ነገር ተደረሰ፣ ጥሩ ነገር ላይ እሺ። ተረኛ ዲና ናት እንግዲህ ተረኛ። እሺ፣ በጣም ነው ደስታ የተሰማኝ እና ያሰበችው ነገር ሁሉ ይሳካላት። እሺ፣ እንግዲህ መልካም ምኞት ተመኝተዋል ሁሉም። ኔክስት ሰርፕራይዛችን እንግዲህ እቺኛዋ ናት። ኔክስት ሰርፕራይዛችን እስቲ ክፈችው ምንድን ነው እያስቸገረ ነው። እሺ፣ ቀጣዩ ሰርፕራይዛችን እንግዲህ ቀለል ያለች የጾም ኬክ ባይዘው አይገኝም፣ ግን በጣም በቃ አልፍቶን ነው የጾም ኬክ የተገኘው። አይታችኋል ከየት እንዳገኘ ነው ምናምን። እንግዲህ ያሳይ ምን ይላል? እናመሰግናለን መስዋዕ ይላል። የሳይ እንግዲህ ሰው አዘኝ ዶብ ዘደኝ ተሳክቷል። ኬካችን እናስረክበናል። ውሏችን ይህን ይመስል ነበር።
ሰላምሽና ብቻ እናመሰግናለን። አመሰግናለሁ። እጅግ በጣም ደስ ብሎኛል። አመሰግናለሁ ከምለው በላይ ያኑብሽ ማማዬ ሚስጥር ገበናዬ እናንተ ከፍ ዝቅ ብላችሁ እንዳደረጋችሁልኝ እሱም ይጠብቃችሁ በጸጋ በጤና ያጃችሁ አይጣ። የጠየቃችሁትን አትፈሩ። ሁሉ ቦታ እሱ ይቅደምላችሁ። ከፊት ከኋላ ጥላ ከለላ መከታ ይሆናችሁ። ምንም እንደሌለን ታውቃላችሁ በምድር ላይ እኔ ለእናንተ እናንተ ለእኔ እንጂ ማንም ምንም የለንም። የነገን ደግሞ መድኃኔዓለም ስላለን በትልቅ ተስፋ እንኖራለን። አመሰግናለሁ። ኑሩልኝ። እሺ ያበደ ነበረ። ቀውጢ ነው ዳትሶል በቃ ሌላ የምንለው ነገር የለንም። አሁን ትንሽ ፈን እናረጋለን። ብቻ እናመሰግናለን ነው። ሌላ የሚባል ነገር የለው። እግዚአብሔር ደግሞ ለዛሬ ዓመት በጸጋ በሰላም ያድርሰን። እንደ ማስታወሻ አበደን። መልካም ምኞቶትን ይመኙ። ከዛ እንቆርሳለን። እግዚአብሔርም ለምነው ነገር ቢኖር በዚህ ዓመት ውስጥ ስጋ ደግሞ በወስድ እጅግ በጣም ደስተኛ ነኝ። ደግሞም እንደሚያደርግልኝ አምናለሁ። ከዛ ኖሮኝ ደግሞ ያጡትን እንዳስብ የተቸገሩት እንድረዳ ከአቅሜ ላይ ሁሌ ምኞቴ ነው። ደግሞ ያደርግልኛል። የድንግል ማርያም ልጅ ምንም ያጣሁት የለም እስከዛሬ። ልጆቼን እድሜ ጤና ይስጥልኝ። እህቶቼ ወንድሞቼ ናቸው። ልጆቼ ጤና ከሆኑ እኔ ሀብታም ነኝ ከምንም በላይ። ሁሉን ያየሁብሽ ብሌኔ ነሽ ያይኔ ብሌኔ ብሌኔ የማይሽል እንዳይኔ ብሌኔ ብሌኔ ብርሃኔ ነሽ አታጫጭ ማታ የሳ ዛሬ ካንቺ ባጣው የኔ ማመመኝ በብዙ ነፍስ ሳቁንና ነገሩን ሳገነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማትወልጂ አንተ በጣም ነበር ላረግሽልኝ ነገር የኔ አንተ አሪፍ ነው። ማርያምን አሪፍ ነው። በያ ጋይስ እንግዲህ ፕሮግራሙ ይሄን ይመስል ነበር። በጣም ያበደ ፕሮግራም ነው። እግዚአብሔር ይመስገን። እኛ የምንፈልገውን ነገር አግኝተናል። አሪፍ ምርቃት ተመርቀናል። ይሄ ጀማ ማለት ቀላል ጀማ አይደለም። ጋንታ የሆነ ጀማ ነው። ከዛ እስቲ ልቀቀው አቆራቀው እንዴ ልሰብር ነው እንዴ እዚህ ጋር እስቲ መች እንደሚወጣ እናያለን። ካሜራማን ብቻ ያበደ ነበረ። እግዚአብሔር ይመስገን። ቴንክስ ፎር ኤቭሪቲንግ። ብቁ እስከ ቪዲዮ ፍጻሜ አብራችን ቆዩ። ይመቻል። ደርሶናል መሰለኝ ጋይስ። እንግዲህ እንሞክር፣ ኬካችንን እንሞክር። የኋላ ልደቷ ለራሷ ሰጥ እኛ ጣዕሙ ሬት ሊደረግልን ነው። እኛ ፈርተን ነበረ ቅድም እንዳያችሁ ስንገዛዛ ኬክ ቤት እጅግ በጣም ማንም ሰው ቢሆን የጾም ኬክ ሲገዛ እንደዚህ ውስጡ ፓኒው ትኩስ ነው። ትኩስ መሆኑ ደግሞ ያስታውቃል። ስለዚህ ፓኒው ማለት ይሄኛው ዳቦ ማለት ነው። አንድም ሰው ሁለቱም ሰው ይኸው ፕሮሞሽን ኬርጎ ዳቦ ነው። ሁላችሁም ቪዲዮውን አይታችኋል ብዬ አስባለሁ። እስከ ቪዲዮ ፍጻሜ ለቆያችሁ ፈጣሪ ያክብርልኝ። ታዲያ ከዚህ ቪዲዮ ምን ተማራችሁ? እስኪ ኮመንት ላይ ገብታችሁ ጻፉልኝ። በተጨማሪ ኬክ ላይ ምን ብለን አጻፍን? ፎቶ ምን ይመስል ነበር? ሁሉንም ነገር ኮመንት ላይ የገባችሁ አስተያየታችሁን ስጡ። እናንተ ድጋፍና ትብብር ለእኛ ትልቅ ኃይል ነውና እንዳትለዩን፣ እንዳትረሱ። ሰብስክራይብ ማድረጎት እንዳይረሱ።